አንድ ቀን ጄሲ አንድ ሳጥን ቤት ውስጥ አስቀምጣለች። በዛውም ትንሽ ስጦታ ትተዋለች። ጀልባው ከሄደ በኋላ ማይክል ሳጥኑን ያነሳል። ነገር ግን ስጦታው መሬት ያስቀምጣል። ማይክል ቀኑን ሙሉ እየጠጣና ቼዝ እየተጫወተ ያሳልፋል። በሚቀጥለው ሳምንት ጄሲ ደንቡን ትጥስና በሩን ማንኳኳት ትጀምራለች። ማይክልን ሳጥኑን እንዲያነሳና እንዲያስገባት ትጠይቋለች። ማይክል ግን ሳጥኑን አንስቶ በሩን ለመዝጋት ይሞክራል። ነገር ግን ጄሲ በእግሯ ታቆመዋለች። ስጦታውንም እንደገና ትሰጠዋለች። ለምን እንደማያወራቸውም ትጠይቀዋለች። ነገር ግን ከመመለስ ይልቅ ማይክል እግሯን ያነሳና በሩን ይዘጋል። ጄሲም እሷ እንደማትፈራው በመጮህ ትነግረዋለች። ስጦታውንም እንደገና በደጅ ላይ አስቀምጣለት ትሄዳለች። በጀልባዋ ላይ አጎታ ኃይለኛ አውሎ ንፋስ እየመጣ መሆኑን የሚገልጽ ማንቂያ ደውል ይሰማል። ሰማዩም ቀድሞውን እየጨለመ ነው። ማዕበሉም እየጠነከረ ነው። ከተወሰነ ትግል በኋላ ጄሲ ወደ ራሷ ጀልባ ለመውጣት ትሞክራለች እና መቅዘፍ ትጀምራለች። ነገር ግን ማዕበሉ ብዙም ሳይቆይ መቅዘፊያውን ይወስዳል። ወደ ውሃ ውስጥም ይገፋታል። አጎቷ እሷን መርዳት ይፈልጋል። ነገር ግን ማዕበሉ የእሱንም ጀልባ እየገፋው ነው። በደሴቲቱ ላይ ውሻዋ መስኮት ላይ ቆማ የሚከሰተውን ነገር በማየት ትጮዋለች። ይህም ማይክል በመጨረሻው ምን እንደተፈጠረ እንዳለ እንዲያስተውል ይረዳዋል። እሱም በፍጥነት ወደ ቦታው ለመሄድ ይወስናል። ማይክልም ወደ ጀልባ ይወጣል። ከተንሸራተተ በኋላ ወደ ውሃ ይገባል። ጄሲ እንደገና መንሳፈፍም ትጀምራለች። ነገር ግን እግሮቿ በአሳ ማጥመጃ መረብ ውስጥ ተጠምዷል። ስለዚህ መዋኘት አልቻለችም። ማዕበሉ እንደገና ወደ ውሃ ውስጥ ይገፋታል። ከዛ ራሷን በታች ታገኘዋለች። ከዛ ማይክልም ወደ ውሃ ውስጥ ዘሎ በመግባት ጄሲ ለማስለቀቅ ይሞክራል። እሱ ግን አጎቱን ማዳንም ቢፈልግ ነገር ግን በሚያሳዝን ሁኔታ በጀልባ ውስጥ ተዘግቶበት ወደ ውስጥ ሰምጧል። ምክንያቱም ማዕበሉ ጀልባውን ወደ ውስጥ በጣም እየገፋ ስለነበረ ነው። ከዛ ማይክል እሱ ማዳን አልቻለም። ማይክልም ጄሲን ወደ ራሱ ጀልባ አምጥቷት እስትንፋሷ እስኪመለስ ድረስ የመጀመሪያ እርዳታ ይሰጣታል። ምሽት ላይ ጄሲ በማይክል አልጋ ላይ ከእንቅልፏ ትነሳለች። አጎቷን ትጠይቃለች። ስለዚህ ማይክል የሆነውን ነገር ሊነግራት ይወስናል። ይህም እሷ እንድታለቅስ ያደርጋታል። ምክንያቱም አጎቷ ሞቷል። በማግስቱ ጠዋት ማይክል የጄሲን እግር መሻሉን ቼክ ለማድረግ ይሞክራል። ጄሲ ለምን ፖሊስ እንዳልጠራ ትጠይቋለች እና መኖር እንደሌለበት ይነግራታል። ነገር ግን ማይክል እረፍት ብቻ እንድታደርግ ይነግራታል። እሱም መጠጥ ላይመጣ ሲሞክር ጄሲ መሄድ እንዳለባትና ቤተሰቦቿ እንደምትፈልግ ትናግረዋለች። ከዚያ በኋላ ማይክል ወደ ውጭ ይወጣል። ጄሲ ከአልጋ ትወርዷለች። ቢላዋም እስክታገኝ ድረስ ትፈትሻለች። እሱ ሲመጣ ትሰማና ዘላ ወደ አልጋዋ ትመለሳለች። ቢላዋንም ትራሷ ስር ትደብቃለች። በዛው ምሽት ማይክል ጄሲ በምታየው በሚያስፈራ ህልም ምክንያት በምታወጣው የድምፅ ጩኸት ምክንያት ይነሳል። እሷን ለማየት ይሞክራል። ነገር ግን እጇን እንደነካት እሷ ትነቃለች። ቢላዋም ታስፈራረዋለች። ማይክል ህልም ብቻ እንደነበረ ይነግራታል። ቢላም በትክክል እንዴት እንደምትይዝ ያስተምራታል። ቀናት እያለፉ ሲሄዱ ማይክል ጄሲን መንከባከብ ይቀጥላል። ወደ መታጠቢያ ቤት ይወስዳታል። ምግብ ያበላታል። ቁስሎቿንም ያጠብላታል። ጄሲ በመጨረሻ ወደ ውጭ መሄድና ከውሻዋ ጋር ጊዜ ማሳለፍ ትጀምራለች። ይህ ማይክልንም ደስ ያሰኘዋል። አንድ ቀን ከሰዓት በኋላ ጄሲ እንዴት ቤተሰቦቿን እንደሚያውቅ ትጠይቋለች። ስለዚህ ማይክል እሱና አጎቷ በማሪንስ ውስጥ አብረው እንዳገለገሉም ይነግራታል። እሷ ስሙን እንደማታውቅ ትነግረዋለች። ነገር ግን ማይክል ስሙን እንደማይናገርና ፈጽሞ እንደማይናገር ይነግራታል። ውሻውም ስም እንደሌለው ሲነግራት ጄሲ ከዚህ በኋላ ጃክ ብዬ ጠራዋለሁ ብላ ትወስናለች። ማይክልም የታሸገውን እግሯን ሲያይ በጣም እንደተመረዘ ያስተውላል። ነገር ግን እሱ ወደ ሆስፒታል ለመሄድ ፈቃደኛ አይደለም። በዛ የሚያስፈልገውን ነገር እንደሚያመጣላት ግን ቃል ይገባላታል። ማይክል በጀልባው ከሄደ በኋላ ጄሲ ዴስኩን መመልከት ትጀምራለች። እሷ ራሷን በስዕሏ ላይ ታገኛለች። ጃክንም እንደሳላየች መሳቢያውንም ስትከፍት ማይክል በመጨረሻ ስጦታው እንደከፈተም ታስተውለዋለች። በለንደን የመንግስት ኮሚቴ ማንፎርመንት ቲያ ስለተባለው ፕሮግራም ህገወጥ እንደሆነ እየወቀሱት ይገኛል። ምክንያቱም ፕሮግራሙ በዩኬ ውስጥ ያሉትን ሁሉንም ስልኮች፣ ካሜራዎች በመጥለፍ መረጃ እንደሚሰበስብና ይህም ህገወጥ እንደሆነ ይሟገቱታል። ማንፎርመንት ቲያን ለማስከበር ይሞክራል። በብዛት የሚቆጠሩ ጥቃቶችንም እንደተከላከልና በርካታ አሸባሪዎችንም ለመለየት እንደሚረዳ ይናገራል። ከችሎታው በኋላ ማንፎርም ከጠቅላይ ሚኒስተሩ ጋር ተገናኘ። በቲያም ፕሮግራም ላይ መከሩ። ጠቅላይ ሚኒስተሩም በዴስኳ ላይ ያለውን የቀረጻ መሳሪያ ጠፋችና ስምምነት አቀረበችለት። ማንፎርም በህዝብ ፊት ከዚህ በኋላ ትባረራለህ፣ ስለዚህ መንግስት ተጠያቂነትን ለማሳየት ይሆናል ብላ ነገረችው እና ከዚህ በኋላ የቲያን ነገር የምትቆጣጠረው ሮቤላ ትሆናለች ብላ ነገረችው። በምላሹ ግን አንተ በድብቅ ሁሉንም ነገር መቆጣጠርና የቲያንን ፕሮግራም መቆጣጠር እንደምትችልና መቆጣጠር እንደሚችልም ተነግሯለች። በዚህ ሀሳብ ማንፎርም ተስማማ። በስኮትላንድ ማይክል ወደ ፋርማሲ ሄደ። በሚገያይበትም ጊዜ ካሜራዎቹን ሁሉ ለማየት ይሞክራል እና እይታ ውስጥም ላለመግባት ወሰነ። ከዛ እሱ ወደ ልብስ መሸጣ ሱቅ ሄደ። እንደገና ካሜራዎቹን ሁሉ እንዳያዩት ይሞክራል። ከዛን ፊት ለፊት ያለውን ልብስ ይመርጣል። ሲወጣ ግን አንድ ልጅ ሰልፊ ቪዲዮ የተቀረጸች ፊቷን ታስገባለች። በካሜራ እይታ ውስጥም ማይክል ይወድቃል እና ብዙም ሳይቆይ የቲያ ፕሮግራም ውስጥ ይታያል። ፕሮግራሙም ላይ አሸባሪ ተብሎ ነበር የተመዘገበው። ሮቤላም እሱን የሚያጠቃ ቡድን ላከች። በደሴቲቱ ላይ ማይክል የጄሲን እግር በአግባቡ ፋሻ አደረገላት እና እንደዚሁ መድኃኒት ሰጣት። እንዲሁም አዲሱን ልብሶቿን ሰጣት። በዛ ምሽት ማይክል እየበላ ከውጭ ድምፅ ይሰማል። ባይናኩለሩንም ተጠቅሞ ሲያይ ወደ ደሴቱ የምትመጣ ጀልባ አየ። ማይክል ጄሲን በመታጠቢያ ውስጥ ራሷ እንድትጠብቅና እሱ እስኪመለስ ድረስ አንድ ድምፅ እንዳታወጣ ነገራት። እሱ ወደ መታጠቢያ ከመሄዱ በፊት ቢላዋ ወሰደች። ማይክልም ቢላዋን ይዞ ወደ ውጭ ወጣ። ወታደሮቹ ከጀልባ ሲወርዱ እና ወደ ቤቱ መቅረብ ሲጀምሩ ማይክል ከኮረብታው ላይ ትልቅ ድንጋይ ይለቅባቸዋል። እንዲሁም አንዱን ወታደር በመብረብ ይይዘዋል። ከዛ ማይክል ረጅሙን ባውዛ አይናቸው ላይ ያበራባቸዋል። ምክንያቱም አጥቂዎቹ ናይት ቪዥን
ስላደረጉና እነሱ እንዳያዩ ለማድረግ ነበረ። ከዛ ናይት ቪዥኑን ያውልቁና ተኩስ ማይክል ላይ ከፍቱበታል። ማይክልን ለማደን አንድ ወታደር ወደ ዳገቱ ለመውጣት ይወስናል። ነገር ግን ማይክል ከኋላው በመምጣት በያዘው ትልቅ አምፖል ጭንቅላቱን ይመቷል። ከዛን በፍሌም ሽጉጥ ይመቷል። ከዛ ሌላ ወታደር ሲመጣ ማይክል ከዳገቱ ላይ ገፍትሯል። ሌላኛውም ወታደር በር ሰብሮ ሲገባ ውሻዋን ይይዟል። ከዛ ውሻውን በሽጉጥ በመተኮስ ከገደለ በኋላ ወደ ባኞ ቤት ወደ ጄሲ ይሄዳል። በቀላሉም ይይዛታል፣ ይወስዳታል። ሌላኛው ወታደር ማይክልን በጋራጅ ውስጥ ለመፈለግ ይገባል። ነገር ግን ማይክል በወጥመድ ሰውየውን ወደ ላይ አንጠለጥለዋል። ከዛ ሌላ ወታደር ሲመጣል ማይክል የያዘውን ሽጉጥ በማስጣል ይወጓል። በመጨረሻም መቅዘፊያውን አንገቱ ላይ ይወጓል። ማይክል ጄሲን ጩኸት ይሰማል። ከዛ ከገደለው ወታደር ላይ ሽጉጥ ወስዶ ይተኩሱበታል። የወታደሩንም እግር ይመተዋል። ከዛን ይገለዋል። ከዛን ወታደሩ ሲጠጋ ካሜራዎቹን ያያል። ጄሲንም እንድትጠብቀው በመንገር ወደ ቤት ሲመለስ ውሻው መሞቱን አየ። በጣምም አዘነ። ከዛን ወደ ጓደኛው ደውሎ እየመጣና አብሮቱም ሰው እንዳለ ይነግረዋል። ከዛን የስልክ ጥሪውን ሲጨርስ ባትሪውን ያወጣውና ይጥለዋል። ከዛን ጄሲና ማይክል የወታደሮቹን ጀልባ ተጠቅመው ይሄዳሉ። ሮቤራም ወታደሮቹ መሞታቸውን አውቃ ከዛን ለቲሞቿ ጄሲ ማነች የሚለውን እንዲያረጋግጡ አዘዘች። ጄሲና ማይክልም ስኮትላንድ ደረሱ። ነገር ግን ጄሲ ማይክል እየደማ መሆኑን አወቀች። ከአንድም መንደር አንድ መኪና ለመውሰድ ሲሞክሩ ቁልፍ የለውም። ከዛ ለጄሲ እንዴት ሽጉጥ መተኮስ እንዳለባት ያሳያትና እሱ ቁልፉን ይዞ እስኪመጣ ድረስ እንድትጠብቀው ይነግራታል። አንድ ልጅ ያየዋል። ከዛ የቤቱን ባለቤት በሩን በመክፈት ማይክል ላይ ይደቅንበታል። ነገር ግን ጄሲ ከሰውየው ጀርባ በመምጣት እሷም ትደቅንበታለች። ነገር ግን ሮቤራ የምትመራው ግሩፕ ውስጥ የአይቲ ባለሙያ ማይክል አሸባሪ እንዳልሆነና የፕሮግራም ስህተት እንደሆነ ታስረዳታለች። ብዙም ሳይቆይ የ911 የስልክ ጥሪ ይደርሳቸዋል። ጥሪውም አንድ ልጅ አባቱ በአንድ ወንድና በአንድ ሴት ታግቶ መወሰዱን የሚገልጽ ነበር። ሮቤርቶን ቶሎ ሳትቆይ ወታደሮቹን በፍጥነት ወደ ቦታው ትልካለች። ማኒፎርምም ፕሮግራሙን እየተመለከተ ማይክልን ይመለከተዋል። ከዛ ወደ ተላከ ወታደር መልእክት በፍጥነት ይልካል። መልእክቱም ለእሱ ቶሎ እንዲታዘዝለትና ቶሎ መልእክት እንዲመልስና ማይክልንና ጄሲንም እንዲገለው ያዘዋል። ቅጥር ነፍሰ ገዳዩም ይስማማል። በቤት ውስጥም ሰውየው የማይክልን ቁስል ያክምለታል። ነገር ግን ብዙም ሳይቆዩ የፖሊስ መኪና ቤቱን ይከበዋል። ያንንም ያደረገው ልጁ መሆኑን ይነግራቸዋል። ከዛ ሰውየው በሩን ከፍቶ ሲወጣ ቅጥረኛው ነፍሰ ገዳይ ግንባሩን ብሎ ይቀለዋል። ማይክልም ልጁን ይዞ ለመደበቅ ይሞክራል። ገዳዩም የፖሊሶቹን መኪና በጥይት መደብደብ ይጀምራል። ማይክልም ጄሲንና ልጁን ይዞ በጀርባው ለመውጣት ሲሞክር ሁለት ፖሊሶች ይመጡበታል። እነሱንም ከዘረራቸው በኋላ ሶስተኛ ፖሊስን በቀላሉ መጥቶ ይጥለዋል። ወደ ውጭም በመውጣት የተቀሩትን ፖሊሶች አይንን በሚያቃጥል ስፕሬይ እና በቲዘር ይጥላቸዋል። በመጨረሻም አንዱን ፖሊስ በማስፈራራት የፖሊሱን መኪና ይዞ ከቦታው ይሄዳል። ይህን ሁሉ ግን ሮበርት በስክሪን እየተከታተለች ነበረ። ለላከችውም ወታደር ብትደውል ስልኩ አይሰራም። ነገር ግን የተላከው ነፍሰ ገዳይ ማይክልን እየተከተለ ሊገላቸው ይሞክራል። መስታወቱንም በሽጉጥ ይመቷል። ለመግጠትም መስታወቱን የዋለው መስታወት ማርገፍ ይጀምራል። ነገር ግን ማይክል ሰውየውን ሳያስብ መንገድ ይቀይርበታል። ግን ሰውየው በሌላ በኩል ይደርስበታል። ከዛን ይተኮኩሳሉ። ማይክል ግን ቶሎ ፍሬን ሲይዝ ሰውየው ከፊት ለፊት ይሆናል። በዛ ሰዓት ማይክል መኪናውን ይገጫታል። ሰውየውንም መኪና ይገለብጥበታል። ማይክልም መንገዱን በመቀጠል ትንሽ ከተጓዙ በኋላ ኮንስትራክሽን የሚሰራበት ቦታ ያገኛሉ። ወርደውም መኪና ለመቀየር ያስባሉ። ሰውየው ግን አልሞተም ነበረ። በእግሩም በመሄድ ሲጀምር አንድ ግለሰብ መኪናና አንድ ፖሊስ ወደሱ ይመጣሉ። ከዛም ፖሊሱን በመግደል ግለሰቡን መኪናውን እንዲሸጠ ይጠይቀዋል። ሮበርትም ማንፎርት ጋር ደውላ ማይክልን እንደሚያውቀውና እንደማያውቀው ትጠይቀዋለች። እሱም የእሱን ግሩፕ እንደነበረና ለምሽን ተልኮ እንደጠፋ ለጠላቶች እንደሚሰራ ይነግራታል። የሮበርት አይቲ ባለሙያ ማይክል የኢራን ኒውክሌር ማብላያ ውስጥ የሚሰራ ዶክተር እንዲገል ተልኮ እንዳልገደለ የሚያሳይ መረጃም ትነግራታለች። በዚህ ጊዜ ሰውየው በካሜራ የተከታተላት ነበረ። ጄሲ ማይክልን ለምን ቤተሰብ እንደሌለ ጠይቀዋለች። እሱም በአንዳንድ ምክንያቶች ማግባትና መውለድ እንደማይፈልግ ይነግራታል። ከዛ ወደ አንድ ከተማ ሲደርሱ ከመኪናው ይወርዳሉ። በካሜራ ቤት ውስጥ ለመጥፋት ይሞክራል። ነገር ግን መኪናው ላይ የተገጠመው ካሜራ ያነሳቸዋል። ማኒፎርምም ያያቸዋል። ነገር ግን ሌሎች እንዳያዩት ከቪዲዮ ላይ ምስሉን ማጥፋትና ለቅጥር ነፍሰ ገዳዩ ይልክለታል። እነ ማይክልም ወደ ቤተክርስቲያን ይገባሉ። በዛም አርተርን ያገኙታል። አርተርም ወደ ቤቱ ይወስዳቸዋል። ጄሲም አንድ መድኃኒት ያገኛል። አርተርም የመንግስት ቢሮውን ከመልቀቁ በፊት የፕሮግራሙ ኮፒ እንዳለው ይነግረዋል። በዛውም ያሳየዋል። ጄሲም ወደ ክፍሉ ትገባና አርተር የካንሰር መድኃኒት እንደሚወስድና መድኃኒቱም እናቷ ከመሞቷ በፊት የምትወስደው መድኃኒት እንደነበረ ትነግረዋለች። ማይክልም ከክፍሉ እንዲወጣ ይነግራታል። እሷም ይቅርታ ጠይቃ ክፍሉ ትወጣለች። አርተርም ለማይክሉ የተወሰነ ወር ብቻ በህይወት እንደሚቆይ ይነግረዋል። ማይክልም ወደ ህገወጥ አዘዋውሪ መንገድ የሚወስደውን መንገድ እንዲያሳየው ይነግረዋል። አርተር ግን ቢቀርበት እንደሚሻል ይነግረዋል። ማይክል ግን ሌላ አማራጭ እንደሌለው ይነግረዋል። ከቤቱም ለመውጣት ባሰቡ ጊዜ በር ይንኳኳል። ነፍሰ ገዳዩ ነበር ያንኳኳ። ከዛ ማይክል ላይ ይተኩሳል። ማይክልም የእቃውን መደርደሪያ ይጥልበታል። ነገር ግን ከወደቀበት ተነስቶ መደባደብ ይጀምራሉ። በዚያ ሰዓት ልጅቷ መሬት ላይ የወደቀውን ሽጉጥ ተመለከታለች። ሰውየው ማይክልም ለመግደል ሲሞክር ጆሲ ሽጉጡን ትደቅንበትና እንዲለቀው ትነግራለች። ነፍሰ ገዳዩ ዘሎ ያስጥላታል። ማይክልም የሚስማር መምቻ ሽጉጡን አንስቶ ከተኮሰበት በኋላ ክፍሉን ለቆ ለመውጣት ይሞክራሉ። ከዛን አርተር ጋር በመያያዝ ከቦታው ይሄዳሉ። ነፍሰ ገዳዩም ለማንፎር ቴክስት ያደርግለታል። ማንፎርም ተጨማሪ ኃይል እንዲዘጋጅ ትዕዛዝ ይሰጣል። አርተርም ለማይክል ስልክ ይሰጠውና ከመኪናው ላይ ይወርዳል። ማይክልና ጄሲም መንገድ ይቀጥላሉ። ከዛን የአይቲ ባለሙያ ፕሮግራም ላይ የሆነ ትክክል ነገር እንደሌለ ትገነዘባለች። ማይክልም ለንደን ሲደርሱ አውቆ ፊቱን በካሜራ እይታ ውስጥ እንዲገባ ያደርጋል። ከዛን ክለብ ውስጥ እንዲገቡ ጋርዱን ይመቷል። ከዛ ወደ ክለቡ ይገባሉ። ማኒፎርምም በካሜራው ላይ ያስተውላል።
ይነግራታል። ከዛን ያሉበትን ቦታ ለማወቅ ሲሞክር ግን ሲስተሙ ብሎክ ያደርገዋል። ሮቤርቶም እሱ ሲስተሙን ላይ ያለውን አክሰስ እየተጠቀመ መሆኑን ታውቃለች። ማይክልም ክለብ ውስጥ ከሰው አዘዋዋሪ ጋር ይገናኛል። ማይክልም ለጄሲ አዲስ መታወቂያ እና ፓስፖርት በአዲስ ስም እንዲያዘጋጅላት ይጠይቋል። ይህንን የምታደርገው ከማንፎርም ጋር እንደማትወዋደድና አሳልፈ እንደማትሰጥ ስለማወቅ ነው ወደ አንተ የመጣሁትም ይለዋል። ከማልም ብዙ ሳይቆይ ሰርቶ ይሰጠዋል። ጀልባውም ከ30 ደቂቃ በኋላ ስለሚነሳ መፍጠን እንዳለባቸው ይነግረዋል። ነገር ግን ክለብ ውስጥ የማንፎርም አባሎች ደርሷል። ማይክልም አንድ በአንድ ይገላቸዋል። ይህ ሁሉ ሲሆን ግን የክለቡ ድምፅ ከፍተኛ ስለነበረ ህዝቡ አላስተዋለም ነበረ። ነገር ግን ሶስተኛውን ሽጉጥ ሲተኮስ ድምፁን ያስተውሉታል። ማይክልና ጄሲም ወደ መጸዳጃው ቤት ከሸሹ በኋላ ሌላ ገዳይ ይመጣባቸዋል። እነሱንም ሸሽተው ወደ ክለቡ ይመለሳሉ። እዛም ከገዳዮቹ ጋር መፋለም ይጀምራል። ነገር ግን አንዱ ገዳይ ጄሲን ይዟት ለመውጣት ይሞክራል። ማይክልም ለአርተር ደውሎ የአጋቾቹን ቦታ እንዲጠቁመ ይነግሯል። በዛ ሰዓትም የሮበርቶ ቡድኖች ይደርሳሉ። ማይክልም ግን ወደ ጄሲ መገስገስ ይጀምራል። እዛም ላይ ሊያስቆሙ የሚሞክሩትን ሰዎች በሙሉ መግደል ይጀምራል። በመጨረሻም ጄሲን ያገኛታል። በሞተርም ወደ ጀልባው ወዳለችበት ቦታ በፍጥነት ይሄዳሉ። እዛም ሲደርሱ ጄሲ ከሱ ተለይታ መሄድ እንደማትችል እያለቀሰች ተነግረዋለች። በድንገት ግን ጥይት ይተኮሳል። በዚህ ጊዜ ማይክልም ጄሲን ወደ ጀልባ ካስወጣት በኋላ ወደ ገዳዩ ተኩሷል። ሁለቱም ቀላ ሲያልቅባቸው እጅ በእጅ ይፋለማሉ። በስተመጨረሻ ማይክል በሰንሰለት በታሰረ ቱቦ ጭንቅላቱን ብሎ ይገለዋል። ማንፎርምም ድንገት በመስኮቱ በኩል ሲመለከት ሁለቱም ጓርዶች ሞቶ ያያሉ። ፊቱንም ሳይዞር ማይክል ከጀርባው ሽጉጥ ይዞ ቆሟል። ከዛ ስለ ፕሮግራሙ ካወሩ በኋላ ማይክል ይገለዋል። ከ3 ወር በኋላም ስፔን ውስጥ ጄሲ አዲስ ህይወትን ትጀምራለች። ሮበርቶን በካሜራ ውስጥ የተከታተለቻት ነበር። ምክንያቱም ማይክል አንድ ቀን እሷ ሊያት ይመጣል ብላ ስለገመተች ስለነበረ ነው። በድንገት ግን ከይታ ትጠፋበታለች። ምክንያቱም የሆነ ሰው ካሜራውን ስላዞረው ነው። ጄሲም መልእክት ይደርሳታል። መልእክቱም የቼዝ ድንጋይ ሲሆን ማይክልም በዚህ ሰዓት ከሩቅ እየተመለከታት ነበረ። እሷ ግን ፊቷን ስታዞር ማይክል ሄዷል። ለዛሬ የነበረኝ ፊልም ዳሰሳ ይህን ይመስላል። በሌላ ፊልም ዳሰሳ እስከምንገናኝ ድረስ መልካም ቆይታ።